እኔ እንደ አንድ ጉዳይ ላይ ለመነጋገር እዚህ ነኝ። በአስቸኳይ ሁኔታ ደም ለመቆጣጠር ምን ታደርጋለህ? አንተ በመንገድ ላይ የሚያልፍ ሰው ሊሆን ይችላል። እሺ፣ በመንገድ ላይ ሊሆን ይችላል። ሰው በተሽከርካሪ ሊመታ ማየት ይችላሉ። ልጅ ሊወድቅ ወይም አዋቂ ሰው ሊወድቅ እና ድንገተኛ የደም ፈሳሽ ወይም እንደ ውሃ የሚፈስ ደም ማየት ይችላሉ። እንግዲህ ምን ታደርጋለህ? ለመዝናናት የመጀመሪያ የሚያስታውስ ነገር በደም የሚፈስ ቦታ ላይ ግፊት ለመግባት ማስቻል ነው። ይህ ሁሉ የደም ማስቆሚያ እና ማስቆሚያ አካላት ይረዳል። ስለዚህ ደም ለመቆጣጠር የሚረዱ አካላት እና ፕሮቲኖች በዚያ ቦታ ላይ ለማዳን ይመጣሉ። እንዲሁም የደም ማቅላት ወይም የደም ማስተላለፍ የሚያቀርብ የደም ስር ወይም የደም ቧንቧ ውስጥ ክፍል ወይም ሉሚን ይቀንሳል ወይም ይዝጋል። ስለዚህ ወዲያውኑ ደም መፍሰስ ይቆማል። በማንኛውም ሁኔታ እንደሆነ እንደ ጥልቅ ቁስል ቢሆን ንጹህ ጨርቅ ማግኘት እና ማስቆም እና ከተሞላ በኋላ ግፊት እንደተጠበቀ ማረጋገጥ ደም በተቻለ መጠን በፍጥነት እንዲቆም ይረዳል። ከዚህ በተጨማሪ ትንሽ ተሞክሮ ካለዎት ንጹህ ጨርቅ ማግኘት እና የቱርኒኬ የምንለውን ማሰር ነው። ይህም ምንም እንኳን አይደለም ግፊት ነው፣ ወደ ሰውነት ቅርብ ቦታ ከተጎዳው ቦታ በላይ የሚገኝ ግፊት ነው። አንድ ሰው ተቆርጦ አጥንት እንደሚኖረው ቢሆን ደም አቅርቦት በተለምዶ ከክንድ ወደ አጥንት ይመጣል። ስለዚህ ወደ ሰውነት ቅርብ ቦታ ግፊት ማድረግ ደም አቅርቦት ወደዚህ አጥንት እንዲቀንስ እና ስለዚህ ደም መፍሰስ እንዲቀንስ ያረጋግጣል። በእርግጥ የሚያዩ ሰዎች እርዳታ ለማግኘት ይሞክሩ። ሌሎች ሰዎች እርዳታ እንዲሁም የአስቸኳይ ቁጥሮችን ይደውሉ። አስቸኳይ እንደተቻለ በፍጥነት እንዲደርስ ያረጋግጡ። እንደ አፍንጫ ደም መፍሰስ እንደ ትንሽ ደም መፍሰስ ከሆነ ግፊቱ በአፍንጫ ጫፍ ላይ እንዲደርስ ያረጋግጡ። ታካሚው ወደፊት እንዲዘንብ ያረጋግጡ። ደሙን እንዳይወሰድ አፉን እንዲከፍት እና ደሙን እንዲፈስ ያረጋግጡ። እንደዚህ ደም ወደ ሆድ እንዳይገባ እና እንደዚህ እንዳይታመም። ከዚህ ግፊት በኋላ ቢያንስ 5 ደቂቃ ያህል ደም መፍሰስ ካልቆመ በዚህ ወቅት ታካሚው ወደ ቅርብ ሆስፒታል ወይም ወደ አስቸኳይ ክፍል በፍጥነት እንዲደርስ መጓጓዣ ማዘጋጀት አለበት። በአስቸኳይ ሁኔታ ደም ለመቆጣጠር ሌላ ጥያቄ ካለዎት እንደምትፈልጉ ያነጋግሩ። እናመሰግናለን።